እኔ መስቀል እንጨት ነው ለሚል ሰው አንተ አፈር ነህ ነው መልሱ። መስቀል ከእንጨት የተሰራ ነገር መሆኑን መጽሐፍ ቅዱስ በግልጽ ቋንቋ ነው የተናገረው። ዕፀ መስቀል ስንል ዕፅ ማለት እኮ እንጨት ማለት ነው፣ ሌላ ቋንቋው ስለተቀየረ ካልሆነ በስተቀር እንጨትማ እንጨት ነው። አሁን ታቦት እንጨት ነው፣ መስቀል እንጨት ነው የሚሉ ሰዎች ልክ ሰው አፈር ነው እንደማለት ነው። ስንፈጠር አፈር ነን፣ እፍ ስላለብን የሕይወት እስትንፋስ ስለሰጠን ግን ሰው ሆነን የደም ዋጋ ተከፈለልን አይደል? መንፈስ ቅዱስ አደረብን። ስለዚህ የመንፈስ ቅዱስ ማደሪያ ስለሆንን ቤተ መቅደስ ስለሆንን ክቡር ሆነን ሰዎች መስቀል እስከዚህ የተለየ ምን ሆነ? በመስቀል ላይ ደሙ ፈሰሰበት። እንጨት ነበር። አዎ ከመሰቀሉ በፊት ክርስቶስ ብናገኘው ኖሮ መስቀሉን ከማንኛውም እንጨት ላይ ተናናየውም ነበር። ጻጉ ታሪክ በዮሐንስ ወንጌል ምዕራፍ 5 የነበረው ውሃ ነው። መልአኩ ሲያናውጠው ግን ይፈውሳል። ውሃ እኮ ነው ብሎ መከራከር አትችልም። ከዛ በኋላ የተፈጠረው ነገር ነው። መስቀሉንም መስቀል የሚያሰኘው የተፈጸመበት ድህነትና የፈሰሰበት ክቡር ደም ነውና ከዚህ አንፃር ቢታይ ጥሩ ነው።